ተስፋዬ በቀለ እባላለሁ። ስዕል ትምህርት ቤት እንዳለ በቴሌቪዥን አይቼ ሄጄ ተወዳድሬ ውድድሩን አልፌ ከዛ ወደ እዚህ ያለ የመጣሁት ማለት ነው። እንትን ጋር ሁሌ ኦብዘርቭ የማደርጋቸው ናቸው። ገባሽ? አሁን ለምሳሌ ብዙ ጊዜ እያስተዋልኩኝ ነው ነገሮችን ላይክ ኖርማሊ ኬርፉል ሆኜ ነው መንገድ ላይ ሲሄድ እንትን ሲሄድ ባላንስን ለመጠበቅ ከሌላው ሰው በተለየ መልኩ ነገሮችን በፎርም በቅርጽ በሻካራነት በለስላሳነት ምናምን የማያቸው ነገሮች አሉ። ያ ያስተማሩኝ ነገሮች ስለሆኑ ዋይናት ወደ አርት ፎርም የማይመጡበት የራሴ ቦዲ የመጀመሪያው እይታ ነው። የራሴን ሰውነት መመልከት ከዛ እንዴት ብሎ ደግሞ መጠየቅ ዋይ እንዴት ተፈጠረ የሚሉ ጥያቄዎች ይመጣብኛል ማለት ነው። ነገሮች እንዴት ነው የሚሰሩት ወይም ደግሞ እንዴት ተፈጠሩ፣ እንዴት ተነባበሩ፣ እንዴት ተቀመጡ፣ እንዴት ሰሩ የሚል የጥያቄዎች አሉ። ምክንያቱም በልጅነቴ ትምህርት ቤት ስማር የባዮሎጂ ክላስ በጣም ኢንተረስትድ ነበርኩ። የኔ ቦዲ ወይም ደግሞ የኔ አካል እንደዚህ ሆኖ እንደዚህ መጥቶ ነው ማለት ነው፣ እንደዚህ ሰርቶ ነው ማለት ነው። እኔ ያንን ኢንጆይ እያደረኩት መጣሁ ማለት። ስለዚህ ነገሮች እንዴት ተቀመጡ ወይም ደግሞ እንዴት ሆኑ የሚል ጥያቄ ስለነበረኝ ከዛ ጋር ይያያዛል። ለምሳሌ መስመርን የምሰራበት ምክንያት ከዛ አንጻር ነው። እኔም በልጅነቴ ላይክ ከዲሴቢሊቲ ጋር በተያያዘ ምን ፈጥር ነበር? መስመር ፈጥር ነበር። እስከ 8-10 አካባቢ እስክደርስ እንደዚህ ቆሜ መሄድ ስለማልችል እንደዚህ ዳዴ ነበር ማለት ብዙ ሩቅ እሄድ ነበር። ዞር ብዬ ሳይ ከመጣውበት ጀምሮ በእግሬ እንደዚህ እየተጎተትኩ ስለ መስመር እየሰራው እነዛ መስመሮች ለኔ ሁሌም አሉ፣ ግን እንዴት እገልጻቸዋለሁ? ትልቁ ኦፖርቹኒቲ የሆነኝ አርት እነዚህን ነገሮች እንዳወራ ኢሞሽኖችን ማለት ያለፍኳቸውን እንትን ታሪኮች እንዳወራበት ቱልስ ሆኖኛል ማለት ነው። ኢንጆይ የማደርጋቸው ነገሮች ናቸው። እንደ ሜዲቴሽን እንደ ሂሊንግ ቁጭ ብሎ ነገሮችን ኦብዘርቭ ከማድረግ የተነሳ ነው። ለምሳሌ በልጅነቴ ጓደኞቼ በጣም እየሮጡ ሲሯሯጡ ምናምን እኔ ያንን እድል ስለማላገኝ ቁጭ ብዬ ግን ኦብዘርቭ አደርጋቸዋለሁ። ለምሳሌ ኳስ ከተጫወቱ ኳሱን ምናምን ኦብዘርቭ አደርጋለሁ። ከዛ ፋይናሊ ኳሱን እሰራላቸዋለሁ ማለት ነው። ገባሽ? የሆነ ነገር ኦብዘርቭ አድርጌ የዛ መፍትሄ ነው ልለው የምችለው በራሴ ደግሞ መንገድ ላይክ አእምሮዬ ከነሱ ጋር ነው፣ ፊዚካሊ ግን ከኔ ጋር ነው። በአብዛኛዎቹ የኔ ታሪኮች ናቸው። ብዙ ጊዜ ስለራሴ አበዛለሁ ማለት ስለምመሰጥ ማለት የልጅነቴ ታሪክ ብዙ ስለማስታውሰው ከዛ ጋር ኤግዚቢሽኖች ምናምን አድርገህ አዎ ሀገር ውስጥም ውጭ ሀገርም ጀርመን አድርጌ አውቃለሁ፣ ኦስትሪያ አድርጌ አውቃለሁ፣ ኖርዌይ አድርጌ አውቃለሁ። በአመት ወይ አንዴ ወይ ሁለቴ ለኤግዚቢሽን ብዬ እሰራለሁ። ከስዕል ውጭ አስተማሪ ነው ሰምቻለሁ። አዲስ አበባ ዩኒቨርሲቲ በኢንተርዲስፕሊነሪ ቪዥዋል አርትስ ዲፓርትመንት ውስጥ አስተምራለሁ ማለት ነው። ወጣቶችን የራሳቸውን ፊልም እንዲኖሩ ላይፍ ኢዝ ኢነፍ